በሩ እነዚህ ልጆች ገባችሁ? ዋንትያን ብቻ አይደለም አዶናይን ተሳድበዋል፣ ጃኔን ተሳድበዋል፣ ጆን ዳንኤልን ተሳድበዋል፣ ተሴን ተሳድበዋል። ያልተሳደቡ ልጆች የለም። ዋንትያን ብቻ እኔ ስለ ዋንትያ የልጅ እናት በዚህ ልክ መወራት የለባትም ብዬ ቪዲዮ ስለሰራው ገባችሁ? ገባችሁ? ቤታዮን ተሳድባሉ። እነዛን ሁሉ እኔ ነኝ ከፍዬ ያሰደብኳቸው። እኔን ተውት። እኔን በየጊዜ የሚሰድቡኝ ነው። እኔን በየጊዜ ነው የሚሰድቡኝ። በየደቂቃ ነው የሚሰድቡኝ። ገባችሁ? በየደቂቃ ነው እኔ የሚሰድቡኝ። በየጊዜ ነው የሚሰድቡኝ። ይመቻቸው፣ ችግር የለውም። እኔ የስድብ ችግር የለብኝም። ሰው ተሳደበኝ አልተሳደበኝ ምንም አይነት ታሪክም ሊቀይር አይችልም ለእኔ ማለት ነው። ቅንጣት ታክል ከምሰራበት ነገርም ሆነ ከሚያደርገው ነገርም ሆነ ከምራመደው እርምጃ አንድ ነገር ሊቀንሰኝ አይችልም፣ ሊጨምር እንጂ የሚችለው ማለት ነው። በአንበሳ ታገዝታ መጣ ስለ ነገር መጥፎ ነገር ብታወራ ዋንትያ እኔን መክሰስ በሚችለው ትክሰሰኝ። ኦኬ በቃ እኔን መክሰስ በሚችለው ቤኪ እንደዚህ አስቀይሞኛል ብና አስቀይም ያቷል። እሺ አስፋኝ እኔ አስቀይም ያት ከሆነ ዋንትያ በምትጠይቀኝ ለምን አልጠየቀችኝም? እስካሁን ድረስ ለምን አልጠየቀችኝም? እስካሁን ድረስ ለምን አልጠየቀችኝም? እኔ ነኝ መጥፎ። ገባችሁ? እኔ ቪዲዮ ሰርቼላት 4 ቪዲዮ ነው የሰራውላት። ብቻ እንድታቁ የምፈልገው እኔ ምንም አይነት ጉዳይ ላይ የለውበትም። እንደዚህ አይነት ጨምላቃ ሰውም አይደለም። እንደዚህ አይነት ሰው ቢሆን እግዚአብሔር ምስክሬ ነው 3 ቪዲዮ ሰርቻለሁ፣ አልደለትኩትም። 3ቱንም ቪዲዮ ሄዳችሁ ማለት ትችላላችሁ። መስራት አይጠበቅብኝም። ዋንትያ ይሄን ነገር ይዘህ ስትመጣ ከአንዳንድ ገለል ማለት ነበረብኝ። ሙሌ ካቤራ ግን አንተ ነብሰ ገዳይ በዚች ቫራ ላገኛለሁ ብለህ መጣ። አንተ ነብሰ ገዳይ ማለት ነው። ወንድምህን እኔ ወንድምህን ከወንድም ቫራ ለናስበለጥክ በጣም ማለት ነው። እኔ ግን እኔ ላይ አንተ ነክቼ ቢሆን እስፋይን እኔ ላይ ስለደረሱብኝ ነው። እኔ ስለነኩ ነው። አንደኛ ቪዲዮ ወጣችሁ ይቅርታ ነው ጠይቁ አልኳቸው። ውጡና ይቅርታ ጠይቁ ብዬ ነው የመጀመሪያ ቪዲዮ የሰራሁት። ይቅርታ ጠይቁ ያልኩት ቪዲዮ እያለ ተነስቶ ምንድነው ድጋሚ መቀጥቀጥ ጀመሩ። አንተ የኔን ነገር የማታቆም ከሆነ አንተ ላይ የሚደርሰውን ነገር ታያለ ያሉ። የሚደርሰው ነገር ያሉት ይሄንን ነው አይደለ? አንተ ላይ የሚደርሰውን ነገር ታያለ፣ አንተ ላይ የምናደርስህን ነገር ታያለ ያሉ። ሌላ የሚደርስብኝ ነገር የለም። ሌላ ምንም የሚደርስብኝ ነገር የለም። ገባ አይደለ? እቺን ነገር ተነጋግሮ ሙሌ ካቤራ ቤት ከታ አልነበረም ሁላ ማለት ነው። ሚዲያ ላይ አልነበረም ሁላ ሙሌ ካቤራ ማለት ነው። አልነበረም ሁላ የት እንደነበር ራሱ አይታወቅም። እግዚአብሔር ከየት እንደመጣ ራሱ አይታወቅም። ሙሌ ካቤራ ተነጋገሩት ምናምን ነገር አንበሳ እንሰጥሻለን ብላ አውራት ምናምን ብሎ እስፋይ ሂዱና አምጧል አመጣ ምናምን አንበሳ ሰጣት ምናምን አሽቃበጧት ምናምን ነገር። ይመቻቸው በቃ ያራዳ ልጆች ይመቻቸው። እኔ ምንም ነገር አላወራም። እኔ የሚያስጠይቀኝ ከሆነ አስጠይቁኝ፣ ችግር የለውም። እኔ የሚያስጠይቀኝ ነገር እኔ ያደረኩት ነገር የሚያስጠይቀኝ ነገር ካለ እስፋይን እጠየቃለሁ። እንደ አንድ ኢትዮጵያዊ ጠበቃ ሆኜላት ቆሜያለሁ። ለሴት ልጅ ምናምን ብዬ አብሬ ስለበላሁ አብሬ ስለጠጣሁ እሷን ስላየኋት ምናምን። እሺ ያው እኔ ሳወራ ብዙ ሰዎች ቅር የሚላችሁ ነገር ስላለ እኔ ከስር ከመሰረቱ ጀምሬ ነው እና የምናገረው። ስናገር መጀመሪያ ላይ ዋንትያ ማናት? እኔም እንደ ሴት ወጥታ ተሰድቤያለሁ ስትል መሰደብ የለባትም። ሴት ልጅ ናት። በዚህ እድሜ ላይ ስትራግል ገጥሟታል። ወዳም ይሁን ሳትወድም ጥቃት ደርሶባታል ብለን ሁላችንም ሴቶች ፍትህ ብለናል። ወንድሞቻችን ለምን ሰደቧት? ስለሰደቧት በአግባቡ በስርዓት ባለው መንገድ ይጠየቁ፣ እሷንም ሶሪ ይበላት ብለን ማንም ቤኪ እንደተናገረው ሁላችንም ተናግረናል። አንድና አንድ ማወቅ የነበረብን ነገር ቤኪ ተሳደቡ ሲል ነው ወይ እነዚህ ሰዎች የተሳደቡት? በመጀመሪያ ደረጃ ዋንትያ ናት ወይ ለመጀመሪያ ጊዜ ቲክታክ ላይ የተሰደበችው? ቤታዩ አልተሰደበችም። ሀቢባ ትላንትና ተሰቅላ ስትሰደብ አልነበር? እያንዳንዱ ሴት እየተሰደበ ነው። ግን ቤኪ ላይ አታክ ማድረግ የተፈለገው በመጀመሪያ ደረጃ ተቆርጦም የወጣበት ሰበብና ምክንያት ከድሮም ጀምሮ ቤኪ ካቤራ ላይ የሚፈለግ ውስጥ የተደራጀ የብሔር ፖለቲካ፣ የጎሳ ፖለቲካ ስላለ ነው። የጎሳ ፖለቲካ ትናንትና ትክክለኛ ሽማግሌ መስለው አዳኝ መስለው ቀድመው ገብተው ጌስቱ በተከፈተበት ቤት ላይ የነበሩ አቦኪና ዲቦራን ጎሮሯቸውን አንቀው ሲያስወጡ የነበሩ ወንድሞቻችን
አንዲት እናት ከፎንቆ ጡቃ አካባቢ ላይ ልጄ ካንሰር በሽታ ታመመ ብላ ስትመጣ ቤኪ ቤት እርዳታ እንዳይሰራ አንዲት እህት ቤት ማስወጣትና ማራቅ ማብረር እንደሚፈልጉ እየተናገሩት ሙሉ ቮይስ ማሜ ከቤራ ጋር አለ። ማሜና ደናሜን ሳያውቁ ዋትሳፕ ግሩፕ ላይ አስገብተዋቸው እየተናገሩት ሙሉ ቮይስ ይመጣና ሁሉም የሀዲያ ህዝብ መስማት አለበት። ቤኪ ከቤራ ጎሰኛ ነው ካሉ እነሱ እነማን ናቸው? እነሱ እነማን ናቸው? ቤኪ ከቤራ እንደዚህ ነው እርዳታ የሚሰራው ብለው ዛሬ ላይ በወደቀ መሳሪያ ላይ የሆነ ነገር ይዘው የመጡ ሰዎች በዋትሳፕ ግሩፕ ተነጋግረው አውርተው ተደራጅተው ጊዜውን ጠብቀው ነው የመጡት። ትናንትና ለእሷም ተደውሎ ተነግሯት ነው። እሷ ደግሞ አንድና አንድ ከቤኪ ጋር ያኮረፈችበት ምክንያት አለ። አንደኛ ቲክታከር ናት፣ ስራ የላትም። አንድ አበባ ሁለት አበባ ዶናት እያለች የምትውል ሴት ናት። የዘመኑ ዘመናዊ ቴክኖሎጂ ባመጣው መልኩ የልመና ስትራቴጂ ውስጥ የተካተተች ሴት ናት። ሀዲያ ሆሳና ስትሄድ ሀዲያ ሆሳናን ላስተዋውቅ ነው 200 ሺህ ብር ያስፈልገኛል ብላ ለብዙ ሰዎች ስታወራ ነበረ። 200 ሺህ ብር ከሀዲያ ሆሳና ጠብቃ ነበረ። ቤኪ ደግሞ ሀዲያ ሆሳናን ወይንም ደግሞ ማዕከላዊ ክልልን የብሔር ብሔረሰቦችን ቀን ልታከብር እንደሌላም ሰው የሄደች መስሎት ይዟት ሄዶ የሀዲያን ባህል ልብስ አስለብሷት በክብር የሀዲያን ባህል ምግብ አስበልቷት ሀዲያ ስለሆነ እንደ ሀዲያ ባህልና ወግ ተቆንጥጦና ተቀጥቶ ያደገ ልጅ ስለሆነ እናቱ፣ አባቱ፣ አያቱ፣ ቅድመ አያቱ፣ አክስቱ፣ አጎቱ ሳውዝ አፍሪካ ሲሄድ መርቀው የሸኙት ቤተሰቦች ስላሉ ቅድሚያ ለቤተሰብ ስለሆነ እኛ በባህላችን ወደ ቤተሰቦቹ ጋር ሄደዋል። ይሄ ሊያስቆጣት ነው። አንደኛ ገንዘብና ገንዘብ ነው የፈለገችው፣ ገንዘብ አላገኘችም። ሁለተኛ እንደገና ደግሞ ፕሮሞሽን ሰርቻለሁ የሀዲያ ሆሳናን ማሊያ ወይንም የሀዲያ ሆሳናን ባህል ልብስ አስተዋውቂያለሁ ብር ይሰጠኝ ነው። ይሄንን ነገር አስታካ መጣ ቤኪ ከቤራ ላይ ዛሬ ቂም መበቀያ ወይንም ደግሞ ቤቲ ከቤራ ላይ ሌላ ነገር ማምጫ ሳይሆን እነ ሳሚ ፓፓ አሉ፣ እነ አበጋዝ አሉ። እነሱ ናቸው አልጋ ያዙት፣ እነሱ ናቸው ምግብ ያዘዙት፣ እነሱ ናቸው የተቀበሉት። ቤኪ የቱ ጋር ነው እሷን የተተናኮሳት? የቱ ጋር ነው የወሲብ ጥያቄ የኔ ወንድም የጠየቃት? ከማ ጋር ነው እሷ አብራ ሄደችው? መኪና ውስጥ ስትሄድ አብረው የሄዱ ልጆች ነበሩ፣ የተቀበሉ ሰዎች አሉ። የሆሳና ከተማ ፖሊስ መኪና ነበረ፣ የሆሳና ከተማ ፍትህና ጸጥታ ቢሮ መኪና ነበረ። ጎበኝ የነበረው ከተማው ላይ መታ ቪዲዮ ስትሰራ ነበረ። የዛን ጊዜ ያሰበችው ሀሳብ ስለተሰካካ ፈልጋ የሄደችው የገንዘብ መጠን ስላላገኘች ወንድማችን ላይ እነሱም ወንድማችንን በተዘዋዋሪም በቀጥ ታይም ያሉኝ እኔ ሆሳናና ሆሳና እየኖርኩኝ ነው። የዛ ሰዓት እንደዛ የተባለው ብዙ ነገር ተሞክሯል። ብዙ ወንድሞቻችን መጥተዋል፣ ጠፍተዋል። ብዙ ወንድሞቻችን መጥተዋል። ይሄንን ታላቁን ሀዲያ አሳንሰዋል። በዋትሳፕ ግሩፕ ትናንትናም ተደራጅተው ያወሩት ብዙ ነገር አለ። ተነጋግረው ነው አንድ ብዬ እኔ ላይ ቤኪ ላይ ኮምፕሌን ያቀረብኩት። ከኔ ቀድሞ እስኪ ቤኪ ላይ ኮምፕሌን ያቀረበ ማን ነው? ቤኪ ሀዲያ ሆሳናን ልናስታውቅ እንሄዳለን ሲል እኔ ደናሜ ቤት ሄጄ ቤኪ ሀዲያ ሆሳና ማስተዋወቅ አይችልም። የታወቀችውን ሀዲያ ሆሳናን ለማየት ነው እየሄዱ ያሉት። ሀዲያ ሆሳና የነ ጌጀ ገሪቦ የሀዲያን ወይንም ደግሞ የአማራን ሳይሆን የሞላ የኢትዮጵያን ታሪክ የጻፉ የነ ፕሮፌሰር ላጲሴ ድሌቦን አገር ለማየት ነው የሄድሽው። የኮሎኔል በዛብህ ጴጥሮስን ሀገር ለማየት እንጂ ለማስታወቅ አይደለም የሄድሽው ብዬ እኔ ነኝ አንድ ብዬ ኮምፕሌን ያነሳሁት ከሀዲያ ልጆች። ለምን ለቤኪ ጥላቻ ኖሮኝ ሳይሆን ሀዲያ ሆሳና የሰላም አምባሳደርና የታወቀች የጀግኖች ሀገር ስለሆነ ልታይ እየሄደች ነው ብዬ ኮምፕሌን ያነሳሁት እኔ ነኝ። እናንተ ግን ውስጣዊ ጥላቻችሁን መታችሁ ሀዲያን አያስታውቅም ብላችሁ መጣችሁ፣ ቤታችሁን ከፈታችሁ፣ ሰደባችሁት። ዱባይ ሲሄድ ደግሞ ለስጋ ነው ወይ የሄደው አላችሁ። እንግዳ አቀባበል ሀዲያ እንዴት እንግዳን እንደሚቀበል እንዴት እንደሚያከብር እንዴት ሻንጣውን እንደሚቀበል የዱባይ ያሉ ወንድምና እህቶቻችን ተናግረው ቤቲ ከቤራን ወንድማችንን ስለተቀበሉት እናንተ መጥታችሁ የውስጥ ጥላችሁን ስጋ ሊያሳየን ነው ወይ የሄደው? ስጋም ቢሆን ቁርጥ መብላት፣ ክትፎ መብላት የሀዲያ ባህል ነው። ምንድን ነው ባህላችን አይደል እንዴ? ምንድን ነው? እኛ እኮ በምርትም ቢሆን በማርባትም ቢሆን ከብት በማደለብም ቢሆን የታወቅን ማህበረሰብ ነን አይደል? ይሄ ኢትዮጵያም ላይ የነበረው ባህላችን እዚህ ጋር እንግዳ እየተቀበል ነው ብለው ላሳዩት ነገር አይናችሁ ላይ ደመጥቶ ለስጋ ነው ወይ ሄዳችሁት ብላችሁ ቤታችሁን ከፍታችሁ ያወራችሁ ወንድሞቻችን የምታመጡትን ነገር አጥታችሁ ዞራችሁ ተዘዋዙራችሁ በአንዲት ገንዘብ ፈላጊ በሆነች በጥቅመኛ ሴት ወንድማችሁን አሳልፋችሁ የሰጣችሁ መግባት እየፈለገ ቤቱ እየጠየቀ ወንድማችን አቦኪ መቼም ቢሆን ህልመኛውና አቦኪ መቼም ከሀዲያ ወንድሞቼ
ከቶሚ ጋር ከአበጋዝ ጋር ጨምሬ እድሜያችሁ ባይፈቅድም የማከብራችሁ የምወዳችሁ ፍትሃዊ ወንድሞች አቦኪ ሊናገር ሲሆን እያስወረዳችሁ እያነቃችሁ ዲቦራ ሁለት ግለሰቦች በሌሉበት ቦታ ላይ እኩል ለኩል ተቀምጠው ሁለት ባለ ጉዳዮች መናገር ባለባቸው ጉዳይ ላይ ብላ ስትል ዲቦራን አስወረዳችሁ። ኮኔክሽንሽ አይሰራም እያላችሁ ደባ በዋትሳፕ ተደዋውላችሁ አውርታችሁ መጣችሁ። ሸራ ወንድሜ ነው፣ ጀነራል ወንድሜ ነው። ሸራና ጀነራል አጥፍተዋል፣ ይጠየቃል።